አረብ ሀገር ያለች ሴት ለፍታ ደክማ እኛን ገብራ የምታገኘውን ገንዘብ ኢትዮጵያ ሄዳ ኢንቨስት እያደረገች አይደለም። ስራዋ ከስሮ እንደገና በዜሮ አረብ ሀገር ትመለሳለች። በእነዚህ በሁለት ነገሮች ኢትዮጵያ ገብተሽ እንድትመለሽ ያደርግሻል። ውድ እህቴ ዛሬ ልነግርሽ የመጣሁት በተለይ ማዳም ቤት ላለሽው እህቴ ነው። ይሄ ትልቅ መልእክት ነው። ከልብ እንድታዳምጡኝና እንድትተገብሩት ፈልጋለሁ። ይህ ምንድነው? ይህ አረብ ሀገር ያለች ሴት ለፍታ ደክማ እድሜዋን ሚስ አድርጋ እድሜዋን ገብራ የምታገኘውን ገንዘብ ኢትዮጵያ ሄዳ ኢንቨስት እያደረገች አይደለም፣ እየሰራችበት አይደለም፣ ገብታ እየከሰረች ነው። ስራ ጀምራ አይዋጣላትም። ስራዋ ከስሮ እንደገና በዜሮ አረብ ሀገር ትመለሳለች። ለምን የሚል ጥያቄ በጣም ብዙ ሰዎች ይጠይቃሉ ሶሻል ሚዲያ ስላየሁት። እናም አንዲት ልጅ የጠየቀችው ጥያቄ በጣም ገንቢ ነው ብዬ አስባለሁ። ስታገኝ አታገኝ አይ ዶንት ኖ፣ ግን እኔ የራሴን ሀሳብ ወደ እናንተ ሼር አድርጋችኋለሁ። እናም ይሄን ቪዲዮ የምሬን ነው በጣም ብዙ ሰው ሼር አድርጉ። እንደው እንዳልኳችሁ ለምንድን ነው የአረብ ሀገር ሴት ኢትዮጵያ ገብታ ህይወቷን መምራት ያቃታት? ብዙ ጊዜ ትመለሳለች እንደገና። ለምንድን ነው የምትመለሰው? ሁለተኛው ደግሞ የምትመለስበት ምክንያት በብዛት ራሷ ስትመልሰው ማለት ነው ስራ ትጀምራለች። ቢዝነስ ጀምራ 5 ወር 6 ወር እንደሰራች ዜሮ ትገባና እንደገና በዜሮ አረብ ሀገር ትመለሳለች። ለምን እያለች ስትጠይቅ ነበር። ሌላኛው ለምን መንግስት እኛን አይመለከተንም? ለምን አያየንም? ስንጮ ለምን ድምጻችን አይሰማንም? እያለች ስትጠይቅ ነበርና ምናልባት እህቴ ካየሽው ለዛሬ ላንቹ ጥያቄሽ ለዚሁ ጥያቄሽ ገንቢ መልስ ነው የምሰጥሽ። ብዙዎች ደግሞ በእርግጠኝነት ይህን እስከ መጨረሻው ካያችሁት በእርግጠኝነት ለነገ ህይወትሽ የሚበጅ መፍትሄ ነው የምሰጥሽና እስከ መጨረሻው አዳምጡኝ። የመጀመሪያው ጥያቄዋና መልስ ልንገራችሁ። ለምንድን ነው አረብ ሀገር ተመልሰን እንድንመጣ የሚያደርገን ምክንያት ምንድነው? አረብ ሀገር እንደገና እንድንመለስ የሚያደርገን በቤተሰብ መተማመናችን ነው የመጀመሪያው። ሁለተኛው ደግሞ በራስሽ ጥፋት። በእነዚህ በሁለት ነገሮች ኢትዮጵያ ገብተሽ እንድትመለሽ ያደርግሻል። ለምን በይኝ። ምክንያቱም አንዲት የአረብ ሀገር ሴት የምትሰራውን ፋይናንስ ገንዘቧን ወይም በቤተሰብ ነው የምታስቀምጠው ወይ ደግሞ በራሷ ስር ነው የምታስቀምጠው አይደለም? ከሁለቱ አንዱ ነው። በቤተሰብ ስር ስታስቀምጥ ገንዘቧን ምናልባት ኢትዮጵያ በምትሄድበት ታይም ያ ገንዘብ ሌላ ቦታ ላይ ሊሆን ይችላል። እሷ በማታውቀው መንገድ ጠፍቶ ሊሆን ይችላል። ኢትዮጵያ ገብታ ምንድነው ማድረግ ያለባት? ልጅ ምንም ልታደርግ አትችልም። የጠበቀችው ገንዘብ አልቆያትም። የምትመኘው የት ነው? እንደገና አረብ ሀገር ነው አይደለ? አንደኛው ምክንያታችን ይሄ ነው። ሁለተኛው ምክንያት ደግሞ በራስሽ ጥፋት ስል ደግሞ ለምሳሌ ገንዘብሽን በራስሽ ስራ አደረግሽ ልበል። ፋይናንስሽን በራስሽ በዝግ አካውንት እየላክሽ ሰርተሻል አረብ ሀገር 2 ዓመትም 3 ዓመት የፈለግሽውን ታይም ሰርተሽ ገንዘብሽ ግን የት ነው ያለው? አካውንት ነው ያለው፣ ባንክ ስር ነው ያለው፣ በዝግ አካውንት ተቀምጧል። ይሄ ልትደነቂ ይገባል። ነገር ግን ስህተቱ ምንድነው? እንደገና አረብ ሀገር እንድትመጪ የሚያደርግሽ ይሄም ገንዘብ ስላለሽ ብቻ ኢትዮጵያ ቁጥሮች መስራት አትችይም ማለት ምንድነው? ሂደቱን ካላወቅንበት እንመለሳለን። ምን ከስርበት መንገድ ነው ይሄኛው ማለት ነው። እንዴት ነው የምከስረው? ትልቁ ጥፋታችን ወደ ኢትዮጵያ ለመግባት ስታስቢና ኢትዮጵያ መቼም ስታስቢ አገር ቤት ስትገቢ የምታቅጂው ነገር አለሽ አይደለ? ቢዝነስ ይሄን ብሰራ ይሄን ከኔ ጋር የሚሄደው የትኛው ቢዝነስ ነው ብለሽ መርጠሽ ምናምን አይደለ? አይ ቲንክ እንደዛ ነው የምትገቡ ብዬ አስባለሁ። ስለዚህ እንደዛ በምታደርጊበት ታይም አትሊስት ኢትዮጵያ ከመግባትሽ በፊት 3 ወር 4 ወር ወስደሽ ስለምትሰሪው ስራ አንቺ ስላቀድሽው ስራ ልታጠኚ ይገባል። ምክንያቱም በየትኛውም ሴክተር ቢዝነስም የትኛውም ቢዝነስ ብትሰሪ ሱቅም ሰራሽ ካፍቴሪያም ሰራሽ የራሱ የሆነ ምን አለው። ትላንት ትተሹ የመጣሽው ኢትዮጵያ ዛሬ ሄደሽ አታገኙም ያንን
የኑሮ ውድነቱ ምኑ እንኳን የዛሬ 2 ዓመት ጥለሽ የመጣሽ ግብይት ነውና ዛሬ ገብይተው ለነገ ይቀየራል አይደለም። ስራ ጥሩ የሆነ ጥናት ማድረግ፣ ለራስሽን ዝግጁ ማድረግ፣ እንዴት መጀመር እንዳለብሽ በደንብ ማወቅ ይኖርብሻል። ካላወቅሽው ግን ለራስሽ ጊዜ ሰጥተሽ አጥንተሽ ካልጀመርሽው ኪሳራው እጥፍ ይሆንብሻል። በዛ ምክንያት ትከስሪና 2 ዓመት 3 ዓመት የለፋሽበትን ገንዘብ በ5 ወር ውስጥ አውድመሽው ትመጫለሽ። ያ ምንድነው? ያ የምትሰሪው ቢዝነስ፣ ያሰብሽው ቢዝነስ፣ የጀመርሽው ቢዝነስ ያለ ጥናት በሰው ተነሳሽነት፣ ያ ማለት አንዷ ጓደኛሽ ሱቅ ስለሰራሽ ብቻ የምትጀምሪ ከሆነ ያኛው ጓደኛሽ ካፍቴሪያ ስለሚሰራ ብቻ አንቺን ካፍቴሪያ ከጀመርሽ ያን ጀምሪ ትከስሪያለሽ። ትከስሪና የት ነው የምትመኘው? ያው አረብ ሀገር ነው የምትመኘው። በሁለት መንገዶች ድጋሚ እንድንመጣ ያደርገናል። ስለዚህ ይህን ነገር ማስተካከል፣ መሄድ ስትፈልጊ መጀመሪያ መስራት በምትፈልጊው የቢዝነስ አይነት ጥናት ያስፈልገዋል። ምክንያቱም የዕለት ተዕለት ኑሮ ይቀይረዋል። ሁሉ ግብይቱ ሁሉ ነገር ይቀይረዋል። እንዴት አድርጌ ብሰራ ነው ምንድነው ትርፍ የሚለው ራስሽ ቁጭ ብለሽ ከራስሽ ጋር መማከር ይኖርብሻል። ሌላውና ደግሞ ዋነኛው የጠየቀችው ሰው ለምንድነው መንግስት የማይመለከተን? ለምንድነው ኤርፖርት ሁላ እንዳወራች ነው የምነግራችሁና ኤርፖርት ሁላኛ ስንወርድ ለምንድነው የሆነ ነገር እንዲኖረን ወይም ደግሞ ስልጠና ማይሰጠን እያለች ትናገር ነበርና ይሄ የሚመጣው ከመረጃ ጉድለት አንጻር ነው ብዬ አስባለሁ። ምክንያቱም መንግስት በሚሰራው መንገድ ይሰራል። በብዛት ራሳችን ለምሳሌ አንድ የአረብ ሀገር ልጅ አረብ ሀገር የምትመጣው ለምንድን ነው? ራሷን ለመለወጥ ዝግጁ አድርጋ አይደል አረብ ሀገር የምትመጣው። ኔክስት ነገም ከአረብ ሀገር ወጥቼ ኢትዮጵያ ገብቼ ስሰራ ለራሴ ምን ማድረግ አለብኝ? ኃላፊነት መውሰድ አለብኝ አይደለ? እኔ ነኝ ጥረት ማድረግ ያለብኝ እንጂ መንግስት የራሱ የሆነ አደረጃጀት አለው። ያ ማለት ምንድነው? ብዙዎቻችን ማናቀው፣ ምናልባት የምታውቁም ትኖራላችሁ፣ ማታውቁ ደግሞ ዛሬ እኔ ልንገራችሁ። ምክንያቱም ስለ መንግስት የጠየቀችውን መልስ ስለፈለኩ ነውና መንግስት ሊያደርግ የሚችለው ለምሳሌ በየክፍለ ከተማው የአነስተኛና ጥቃቅን ቢሮዎች ስልጠና አለ። የቢዝነስ ስንጀምር አነስተኛና ጥቃቅን ቢሮዎች ስልጠና የሚሰጡት ለዛውም በነፃ ነው የሚሰጡ የነበር። እኔ እስከማውቀው ድረስ በነፃ የሚሰጡ አሉ በየክፍለ ከተማው። እነዛን ፈልጎ አግኝቶ ለምን ራሴን ለመለወጥ አይደል? ስለዚህ የምተገብረው ስራ አለ ማለት ነው። እነዛን ፈልጎ ሄዶ ምን ማለት አለብን? መሰልጠን፣ እንዴት ቢዝነስ መጀመር እንዳለብኝ፣ እንዴት ጥቃቅን ነገሮችን መስራት እንዳለብኝ ከነዛ ቢሮዎች ሂጄ ስልጠና መውሰድ ይችላሉ። ስለዚህ ምናልባት ይህን ማናቅ ልጆች ካለን ማወቅ አለብን። ይሄ የመንግስት ራሱ የሆነ የመንግስት ምንድነው ድጋፍ ነው ማለት ነው በሌላ አባባል። ግን ምናልባት ላናቀው እንችል ይሆናል። ይህን ማወቅ አለብን። እስካሁን እኔ በማውቀው ደረጃ ለስደተኞች ብቻ ተብሎ የማውቀው ስልጠና የለኝም እና ለምንድነው ማህበራዊ የሆነ ስልጠና ለምን ተደራጅቶ አይሰጠንም እያለች ስትጠይቅ ስለነበረ ነውና፣ ግን በየክፍለ ከተማው ግን ጥቃቅንና አነስተኛ ቢሮዎች ስለ ቢዝነስ የሚሰጡት ነፃ ስልጠና እንዳለ ግን አውቃለሁ። እነዛን ፈልጎ አግኝቶ ስልጠና መውሰድ ይኖርብናል ብዬ አስባለሁ። ይሄ ነው መፍትሄው ሊሆን የሚችለው እንደኔ። በአጠቃላይ ጠቅለል ሳደርግላችሁ ኢትዮጵያ ስትገቡ ማድረግ ያለባችሁ ነገር የመጀመሪያው እንዳልኳችሁ ከቤተሰብ ጋር ያላችሁ ነገር ማስተካከል። በገንዘብ በብዛት ምንጎዳው አረብ ሀገር ተመልሰን እንድንመጣ የሚያደርገን ትልቁ ነገር ገንዘብ ነው። ድሮም ልንፈልገን የመጣ ነው። እዛ ስንሄድም የሰራነው ገንዘብ ከሌለ ተመልሰን መምጣታችን አይቀርም። የገንዘብ አያያዛችን ማስተካከል፣ ከዛ ደግሞ የምንጀምረውን ስራ ብቁ የሆነ መረጃ መፈለግ፣ ብቁ የሆነ ከረንትሊ አሁን ያለውን ኢትዮጵያ አሁን ያለው ሁኔታ በመጠየቅ ብቁ የሆነ መረጃ ይዘን ኢትዮጵያ ገብተን ስራችንን መጀመር ይኖርብናል። መንግስት በሚለው ግን እንዳልኳችሁ የራሳችን ጥረት አስፈላጊ ነው። እንዴት ስራ መስራት እንዳለብኝ፣ እንዴት ቢዝነስ መጀመር እንዳለብኝ እግዚአብሔር ይመስገን ሁሉም ነገር
በቴክኖሎጂ ሆኗል። የትኛውም ቢዝነስ ብትፈልጊ ይነግርሻል አይደለ? ስልክሽ ሁሉ ነገር ከእጅሽ ነው ያለው ከእጅሽ። እንደዛ ብለን ልንጨናነቅ አይገባም ነው ዋናው። ምንድነው ሴቭ አድርጊ እንጂ ለመጀመር ስታስቢ እንዳልኩሽ ስልክሽ አለ። እሱንም ዞር ብላችሁ ከልብ አመሰግናለሁ። ኢትዮጵያ ለመግባት ስታስቡ እንዳልኳችሁ ለመክሰር ሳይሆን የራሳችሁ ህይወት ኖራችሁ ለማደግ ከዛው ለመኖር ብታቅዱ። ይሄ እቅድ ካላችሁ በእርግጠኝነት ስህተት አትሰሩ። ማለት ስህተት አይሰራም ማለት አይደለም፣ ይሰራል። ነገር ግን መጀመሪያ ዝግጁ ከሆንሽ ስህተቶች ቢያንስ ይቀንሳሉ። ስለዚህ ሁልጊዜ ዝግጁ እንድንሆን እፈልጋለሁ። ይሄን ቪዲዮ እንግዲህ ለልጅ ይደርሳታል ብዬ አስባለሁ። ለሌሎችም እንዲደርሳቸው ፕሊስ ሼር አድርጉት። ያላችሁበት ሰላማችሁ ይብዛል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። የምትፈልጉት ጥያቄ ካለ ያልገባችሁ ኦር ደግሞ ማወቅ የምትፈልጉት ጥያቄ ካለ መጠየቅ ትችላላችሁ። መድረኩ የእናንተ ነው። ኮሜንት ላይ እጠብቃለሁ። ሰላማችሁ ይብዛ። እግዚአብሔር አምላክ ለሀገራችን ደግሞ ያብቃን። ሰላማችሁ ይብዛል።